ሰላም እንዴት ናችሁ? ውድ የቱዳይ ቲዩብ ተከታዮች፣ ዛሬ የምንመለከተው በቀላል መንገድ አውቶማቲካሊ በሆነ ሁኔታ እንዴት ሊስት ኦፍ ሬፈረንስ ማዘጋጀት እንችላለን የሚለውን ነገር እናያለን። እስከ ቪዲዮ መጨረሻ እንድትከታተሉኝ በአክብሮት እጠይቃለሁ። መጀመሪያ ላይ የምናደርገው ብሮዘራችንን እንከፍታለን። ብሮዘራችን ከከፈትነው በኋላ ሜንድሌይ ዴስክቶፕ ብለን በመጻፍ ሰርች እናደርጋለን ማለት ነው። ከዛ መጀመሪያ ላይ የሚመጣልንን ዳውንሎድ ሜንድሌይ ዴስክቶፕ የሚለውን ሴሌክት እናደርጋለን። እዚህ ጋር እንደምናየው ዳውንሎድ ናው ፎር ዊንዶ ዳውንሎድ የምናደርገው ለዊንዶ ኦፕሬቲንግ ሲስተም ስለሆነ ፎር ዊንዶ የሚለውን ይህን ሴሌክት እናደርጋለን ማለት ነው። እንደምናየው እዚህ ጋር ዳውንሎድ ማድረግ ይጀምራል ማለት ነው። ነገር ግን ኦልሬዲ ዳውንሎድ ስላደረኩት ስለማያስፈልገኝ አቋርጠዋለን ማለት ነው። ዳውንሎድ አድርገን ከጨረስን በኋላ የምንሄደው ምንድነው ወደ ኢንስቶል ማድረግ ነው። ሌላ አፕሊኬሽኖች ኢንስቶል እንደምናደርገው ራይት ክሊክ አድርገን ኦፕን ስንለው የሚመጣልን ይህ አይነት ነው ማለት ነው። ስለዚህ እዚህ ጋር ሁለት አማራጮች አሉ። አዲስ ከሆነ ሬጂስተር የሚለውን በመጠቀም ሬጂስተር ማድረግ እንችላለን። ኦልሬዲ ሬጂስተር ያደረገ ከሆነ እዚህ ጋር ኢሜይል እና ፓስዋርድ በማስገባት ገብተን መጠቀም እንችላለን ማለት ነው። እዚህ ጋር ኦልሬዲ ሬጂስተር ለማድረግ ክሊክ በማድረግ ወደ ምን እንሄዳለን ማለት ነው። የተወሰነ እንጠብቃለን ፔጅ እስከሚመጣልን። ኦኬ ኦልሬዲ እዚህ ጋር ሳይን ኢን ስላደረኩት ነው ሳይን አውት ሆኖ ነው የሚመጣው። ምክንያቱም እዚህ ጋር ኦልሬዲ ሳይን ስላደረኩ ክሬት ፍሪ አካውንት የሚለውን ክሊክ እናደርጋለን ማለት ነው። እዚህ ጋር እኔ ኦልሬዲ ሳይን አድርጋለሁ። ክሬት ፍሪ አካውንት ካልና በኋላ እዚህ ጋር ኢሜይል እና ፓስዋርድ እናስገባና ሳይን ኢን እንላለን። ቀጣይ ምን ይጠይቀናል? ስማችን እናስገባና እንጨርሳለን ማለት ነው። ከዛ በመቀጠል የምናደርገው ነገር ምንድነው? እዚህ ጋር እንሄድና ኦልሬዲ ሳይን ኢን ስላደረኩኝ እኔ ኢሜይልን በማስገባት ወደ እንትን እገባለሁ ማለት ነው። ስለዚህ ኢሜይልና ፓስወርድ ካስገባ በኋላ ሳይን ኢን እላለሁ ማለት ነው። እዚህ ጋር ለመጀመሪያ ጊዜ ከሆነ ሳይቴሽን ፕለጊን ፎር ማይክሮሶፍት ወርድ የሚመጣው እዚህ ጋር ኢንስቶል እንድታደርጉት ይመጣል። ስለዚህ እሱን በተን ክሊክ ማድረግ ይጠበቅብናል ከወርዳችን ጋር ኢንስቶል እንዲሆንልን ማለት ነው። ይህንን አድ ኤንድ ክሬት እንላለን። ኔክስት እንላለን። መጨረሻ ላይ ክሎዝ እናደርጋለን ማለት ነው። እንደምናየው እዚህ ጋር ሶስት ነገሮች አሉ። ፋይል፣ ኤዲት፣ ቪው፣ ቱልስ፣ ሄልፕ የሚል አለ። ከዚህ በተጨማሪ አድ ማለት የሆነ ፋይል መጨመር ስንፈልግ፣ ፎልደር ነው ፎልደር ክሬት ማለት ስንፈልግ፣ ሲንክሮናይዝ ማለት ነው። የሬፈረንስ አድ ስናደርግ ያኔ እዚህ ጋር ፖፕ እንዲያደርግልን ወይም እንዲገኝልን የምናደርግበት መንገድ ማለት ነው። ስለዚህ ለዛሬ ሬፈረንስ አድ የማደርግበት እዚህ ጋር ክሬት ፎልደር የሚለውን ክሊክ ካደረኩ በኋላ እዚህ ጋር ሪፈረንስ የሚለውን ብዬ ጽፋለሁ ማለት ነው። ስለዚህ ሪፈረንስ ካልኩ በኋላ ምን አደርጋለሁ? ቀጥታ ለሳምፕል ወደ አዘጋጀሁት ዶክመንት እሄዳለሁ ማለት ነው። ለሳምፕል ያዘጋጀሁት ዶክመንት እዚህ ጋር እሱን በመሄድ ከፍታለሁ ማለት ነው። ስለዚህ እንደምናየው እዚህ ጋር መጨመርና ለመጨመርን ቼክ የምናደርግበት ምንድነው? ሬፈረንስ ውስጥ እንገባና ኦፕን ሜንድሌይ አፕ ኢንስቶል መደረጉን በዚህ ጋር ማረጋገጥ እንችላለን ማለት ነው።
ስለዚህ እዚህ ጋር እንደምናየው የተወሰነ ዶክመንት አለ። እሱ ዶክመንት የት እንደመጣ ሪፈረንስ ማስቀመጥ ብፈልግ መጀመሪያ ለማደርገው ምንድን ነው ሜንድሌይ አፕሊኬሽን ጋር ሄድና እዚህ ጋር ምን አድርጋለሁ አድ የሚል ነገር እዚች ጋር ክሊክ አድርጋለሁ ማለት ነው። አድ የሚለውን ክሊክ አድርግ በኋላ የምጠቀምባቸውን ሬፈረንሶች ያስመርጠኛል ማለት ነው። ስለዚህ ካስቀምጥኩበት ቦታ ሄድና ለሳምፕል የሚጠቀመውን ሬፈረንስ ሴሌክት አድርጋለሁ ማለት ነው። በዚህ ኬዝ የምንፈልገውን ከፈለግን በተናጠል ካልሆነ ደግሞ በአንድ ላይ ሴሌክት አድርገን ማስገባት እንችላለን ማለት ነው። ለዚህ ሳምፕል እነዚህን ላስገባቸው። ኦኬ። ስለዚህ ሴሌክት ካደረግኩ በኋላ ኦፕን ሳደርገው የተወሰነ እንትን ካለ በኋላ እዚህ ጋር አምጥቶ ሬፈረንሶችን ያስቀምጥልኛል ማለት ነው። ስለዚህ በእንደዚህ አይነት ሁኔታ ከተቀመጠልኝ በኋላ ላደርግ የምችለው ነገር ምንድን ነው? ወርድ ከምጠቀመው ወርድ ላይ ሳይት ከማድረገው ላይ ሄድና እዚች ጋር ለምሳሌ ይሄን ዶክመንት ያመጣሁት የሆነ ሳይት ማድረግ ብፈልግ እዚህ ጋር ሄድና ምን አድርጋለሁ ሬፈረንስ ላይ ከገባው በኋላ ኢንሰርት ሳይቴሽን የሚለውን ክሊክ አድርጋለሁ ማለት ነው። ስለዚህ ኢንሰርት ሳይቴሽን የሚለውን ክሊክ ሳደርገው ይሄ ፔጅ ይመጣልኛል ማለት ነው። ይሄ ፔጅ ከመጣልኝ በኋላ ጎቱ መንድሌይ የሚለውን ክሊክ አድርጋለሁ ማለት ነው። ወደ መንድሌይ እንዲወስደኝ ማለት ነው። ከዛ በኋላ ለዛ ዶክመንት እንደ ሪፈረንስ የሚጠቀሙ ይሄን ከሆነ እዚህ ጋር ክሊክ አድርግና እዚህ ጋር እንደምናያት ሳይት የሚል ነገር አለ። ስለዚህ እሱን ክሊክ አድርጋለሁ ማለት ነው። ስለዚህ ሳይት የሚለውን ክሊክ ካደረግኩ በኋላ ምን ያደርግልኛል ማለት ነው። እዚህ ጋር ሳይት አድርጎልኛል ማለት ነው። እዚህ ጋር ቤዚካሊ ኮንሲደር ማድረግ ያለብን ነገሮች አሁን እዚች ጋር አለ የምንጠቀምበት ስታይል ምንድን ነው የሚለውን ነገር ማለት ነው። ስለዚህ እኔ IEEE ስለመረጥኩ ነው። IEEE ስለመረጥኩ በዚህ መልኩ አዘጋጅቶልኛል ማለት ነው። ስለዚህ እዚህ ጋር በመግባት የምንፈልገውን ስታይል በመምረጥ በዛ መልኩ እንዲቀመጥልን ማድረግ ይቻላል ማለት ነው። ስለዚህ ከዚህ በመቀጠል ለምሳሌ ይሄ እዚህ ጋር ላይ እነዚህን ይህንን አይዲያ ሳይት ማድረግ ቢፈልግ በተጨማሪ እዚህ ጋር እሄድና መጀመሪያ ላይ እንዳደረኩት ምን አደርጋለሁ ማለት ነው። እዚህ ጋር ጎቱ መንድሌይ በመሄድ ሳይቴሽን የተጠቀምኩት ለምሳሌ ለዚህኛው ይህንን ከሆነ ምን አደርጋለሁ ማለት ነው። እዚህ ጋር ከምንፈልገው ዶክመንት ላይ ክሊክ ያደረግን በኋላ ሳይት እንለዋለን ማለት ነው። ስለዚህ በእንደዚህ አይነት መንገድ ሳይት ያደረግልናል ማለት ነው። ስለዚህ አንድ ተጨማሪ ለምሳሌ ይህንን በተመሳሳይ መንገድ ሳይት ማድረግ ቢፈልግ ይሄ ከመጣልን በኋላ ጎቱ መንድሌይ የሚለውን ክሊክ ካደረግን በኋላ ስለዚህ ይሄ ቢሆን ለምሳሌ የግድ ኦርደሩ ላይ ጠብቅ ይችላል። የምንፈልገውን ሀሳብን ካመጣንበት ዶክመንት ሳይት እንዲደረግ መሆን አለበት ማለት ነው። ስለዚህ በዚህ መልኩ ሳይት ማድረግ ይቻላል ማለት ነው። ከዚህ በመቀጠል ለምሳሌ እንደዚህ አድርገን ዶክመንታችን ከጨረስን በኋላ ሪፈረንስ ማስቀመጥ የምንፈልግ የምናደርገው ነገር ምንድን ነው? ሬፈረንስ ከሚለው ላይ እንገባና ኢንሰርት ባይብሊዮግራፊ የሚለውን ክሊክ እናደርጋለን ማለት ነው። ስለዚህ ኢንሰርት ባይብሊዮግራፊ ክሊክ በምናደርግበት ጊዜ በእንደዚህ አይነት መልኩ አውቶማቲካሊ ሊስት ኦፍ ሬፈረንስ ማዘጋጀት እንችላለን ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እንድታደርጉኝ በአክብሮት እጠይቃለሁ። ስለተከታተላችሁኝ አመሰግናለሁ። ቴንኪው